በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምሕረቱ ቸርነቱ የማያልቅበት ቅዱስ አምላካችን እግዚአብሔር ለዚህ ቀን ያደረሰን ስሙ ለዘላለም የተመሰገነ ይሁን። እኔ እዚሁ ገዳም የስብከተ ወንጌል ክፍል ኃላፊ ነኝ። ይህ ታላቅና ግዙፍ ሕንፃ ቤተ ክርስቲያን ከተጀመረ 2 ዓመቱ ሆኗል። በሰው እጅ ያልተሰራ የሚመስል በታምራዊ የተሰራ የሚመስል በውጭም በውስጥም ያሉ አባቶቻችን እዚሁ ቦታ ላይ የእናታቸው የአባታቸው አጽም ያረፈበት ይህ ታላቅ ሕንፃ ቤተ ክርስቲያን ተጀምሮ እስከሚያልቅ ድረስ በውጭም በውስጥም ያሉ ወገኖቻችን ብዙ አስተዋጽኦ እያደረጉ በዚሁ አካባቢ ያሉ ምእመናን በሬያቸውን ላማቸውን እየሸጡ ዱባውን ቦቀሎውን ሌላውንም ሸንኮራ አገዳውን ሳይቀር እየሰጡ ይህ ታላቅና ግዙፍ ሕንፃ ቤተ ክርስቲያን ዛሬ እዚህ ደረጃ ላይ ደርሶ ምእመናኑ በሙሉ በደስታ መንፈስ አይዟችሁ ከጎናችሁ ነን እንሰራዋለን እያሉ እዚህ ላይ ደርሰን የጻድቁ የቅዱስ ላሊበላና የመላኩ የቅዱስ ገብርኤል ሕንፃ ቤተ ክርስቲያን በ2 ዓመት ውስጥ እንዲህ በሚያምር ሁኔታ ተሰርቶ እናያለንና አሁንም ምእመናኑ በዚህ ችግር ውስጥ እንኳን እያለ ችግሩን ችግር ሳይል ብሩን እየሰጠ በውጭም በውስጥም ያሉ ወገኖቻችን አይዟችሁ በርቱ እንሰራለን እያሉ አሰሪ ኮሚቴውን እየደገፉ በብፁዕ አባታችን አቡነ አብርሃም መልካም ፈቃድ ተጀምሮ አሁንም ብፁዕ አባታችን እየመጡ የደረስንበትን በማየት መልካም ቀና አስተሳሰብ የሆነ ኢንጂነር መላኩም ጭምር በነፃ እየሰራ ሌሎችም እነሹም በላይ ያሰሪ ኮሚቴዎቹ እነውዱም ያሉበት መላከ ብስራት ቆሞስ አባ ገብረ ማርያም አሁን የጸሎት አባት የተናገሩት ሁሉም የነፍስ ልጆቻቸውን በማስተማር በመምከር ሁሉም የተሳተፈበት ሕንፃ ቤተ ክርስቲያን መሆኑን አውቃችሁ በውጭም በውስጥም ያላችሁ ይህንን መልእክት የምታዩ ሁሉ መልካም ሐሳባችሁ ረድቶን ገንዘባችሁንም ሰጥታችሁ በቅርብ ጊዜ ተጠናቆ ለምርቃኑ እንድንደርስ እግዚአብሔር አምላክ ይፍቀድልን። ሀገራችን ኢትዮጵያን እግዚአብሔር አምላክ ይባርክልን። የሞቱ ወገኖቻችን ነፍሳቸውን ይማርልን። የተሰደዱትን ወደ ሀገራቸው ይመልስልን። ወስብሐት ለእግዚአብሔር። ይህ የሰማይ ደጅ ነው። በዚህም የእግዚአብሔር ቤት ይሰራል ተብሎ በተነገረው ቅዱስ ቃል እዚህ ቁመን ያለንበት ታላቅ ቦታ የእግዚአብሔር ሕንፃ ቤተ መቅደስ የሚሰራበት ነው። ይህ ቦታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በባህር ዳር ሀገረ ስብከት የደብረ ብስራት ቅዱስ ገብርኤል ሕንፃ ቤተ ክርስቲያን ነው የምታዩት። የቤተ ክርስቲያን ልጆች ሕንፃ ከተጀመረ 2 ዓመታትን አስቆጥሯል። በዚህ በ2 ዓመታት የሕንፃው ጉዞ እንደምታዩት እንደምትመሰክሩት የእግዚአብሔር እገዛ ያለበት በግልጽ እግዚአብሔር ልጆቹን እያገዘ መሆኑን ቤቱንም እየሰራ መሆኑን ቀደም ሲል እግዚአብሔር ሙሴ በሰራለት ድንኳን ሲመሰገን ኑሯል። ከዚያም በኋላ በንጉሥ በዳዊት ጥያቄ ወደ ልጁ ወደ ሰሎሞን ተሸጋግሮ ሰሎሞን የእግዚአብሔርን ቤተ መቅደስ ሰርቶ እግዚአብሔር ደግሞ በተሰራለት ቤተ መቅደስ ሁሌም ዓይኖቹ እንደሚመለከቱ ጆሮቹ እንደሚከፈቱ ቃል የገባለት ቤተ መቅደስ አሁን ደግሞ በአዲስ ኪዳን በዓለም በሁሉም ዓለም የእግዚአብሔር ቤተ መቅደስ እየተገነባ ነው። ይህ የደብረ ብስራት ቅዱስ ገብርኤል ገዳም ሕንፃ ቤተ መቅደስ ቀደም ሲልም የነበረው የምታውቁት አሁን ደግሞ ከዚያ በተሻለ ደረጃውን በጠበቀ ሕንፃ ቤተ መቅደስ እየተገነባ ነውና ቀደም ሲል አባቶች እንደተናገሩት
በባህር ዳር ዙሪያም ያላችሁ በውስጥም በውጭም ያላችሁ የቤተ ክርስቲያን ልጆች እንደምትረዱትና እንደምታዩት በአጭር ጊዜ ብዙ ርቀትን የተጓዘ ህንጻ ቤተ መቅደስ ነው። የእግዚአብሔር እጅ ያለበት ነውና በዚህ ባጭር በ2 ዓመታት ጉዞ ይህን የመሰለ ህንጻ ቤተ መቅደስ ያው ማየት የእግዚአብሔር እርዳታ በግልጽ ያየንበት ነውና አሁንም ቢሆን በጸሎትም በሚቻላችሁ በገንዘብም ህንጻ ቤተ መቅደሱ እንድታግዙ የቤተ ክርስቲያኒቱ መልእክትና ጥሪ ነው። በተቻላቸው ብዙ አባቶች በጸሎትም እየደከሙ ነው። ህንጻ አሰሪ ኮሚቴውም ቢሆን በተቻለው እየተጓዘ ነው። የቤተ ክርስቲያን ልጆችም በባህር ዳር ውስጥ ከባህር ዳር ውጭም በኢትዮጵያም ውስጥ ከኢትዮጵያም ውጭ ያሉት የቤተ ክርስቲያኒቱ ልጆች ርብርብ እያደረጉበት ነውና እስካሁን በእናንተ እገዛ በእናንተ ጥረት በአባቶቻችን ጸሎት በቤተ ክርስቲያናችን አባት በብፁዕ አባታችን በአቡነ አብርሃምም መመሪያ በመስጠት ደረጃውን የጠበቀ ህንጻ ቤተ መቅደስ እንዲኖር እሳቸውም ጸሎት አግዞ እዚህ ደርሷልና ቀሪውን ደግሞ ያው ባለመሰልቸት ህንጻ ቤተ መቅደስ ሲሰራ የእግዚአብሔር የአምልኮቱ ስፍራ ነውና እግዚአብሔር ልጆቹን የሚባርክበት እኛም ቅዱስ ሥጋውን ክቡር ደሙን የምንቀበልበት በቅዱስ መጽሐፍ እንደተጠቀሰው የሰማይ ደጅ ናት። በዚህ ስፍራ የእግዚአብሔር ስፍራ ነው። በዚህም ስፍራ የእግዚአብሔር ቤተ መቅደስ ይሰራል ብሎ ታላቁ የሃይማኖት አባት ቅዱስ ያዕቆብ እንደመሰከረው በራእይ ያየውን በቃል እንደመሰከረ ይህም ስፍራ እግዚአብሔር መርጦት አምልኮቱ የሚፈጸምበትና ስሙ የሚቀደስበት ስፍራ እንዲሆን አስቀድሞ የመረጠው ቦታ ነው። አሁንም በዚህ ቦታ ላይ እየተገነባ ያለው ህንጻ ቤተ መቅደስ የቅዱስ ገብርኤል እንዲሁም ደግሞ የጻድቁ ኢትዮጵያዊ ንጉሥ የቅዱስ ላሊበላ በእነሱ ስም የተሰየመ የእግዚአብሔር የአምልኮቱ ስፍራና የአምልኮቱ ቤተ መቅደስ ነውና የቤተ ክርስቲያኒቱ ልጆች ሁላችሁም የቤተ ክርስቲያን ጥሪ የሚደረግላችሁና የቤተ ክርስቲያን ድምጽ የምትሰሙ በተቻላችሁ እገዛ እንድታደርጉ የቤተ ክርስቲያኒቱ መልእክት ነው። እስከዚህ ድረስ የረዳን እግዚአብሔር አሁንም ስሙ የተመሰገነ ይሁንና ወደፊትም ደግሞ የሚያግዘን የሚረዳን ቅዱስ እግዚአብሔር በቅዱስ ገብርኤል ፈጣን ተራዳይነትና በጻድቁ ንጉሥ በቅዱስ ላሊበላ ምልጃና ጸሎት የምናምነው አምላካችን ቅዱስ እግዚአብሔር እንዲያግዘን ቅዱስ ፈቃዱን ይሁን እያልን የቤተ ክርስቲያናችን መልእክት በዚህ እናስተላልፋለን። የረዳን ያገዘን አምላካችን ስሙ ለዘላለሙ ይክበር ይመስገን። የቅዱስ ገብርኤልም ተራዳይነት አይለየን አይለያችሁ። የእመቤታችን የቅድስት ድንግል ማርያም የእናትነቷ ፍቅር የአማላጅነቷ ኃይል እንዲያግዘን እናምናለን። የቅዱሳን ሁሉ ጸሎት ከሁላችን ጋር ይሁን እንላለን። የረዳንን እግዚአብሔርን አሁንም በድጋሚ እናመሰግናለን። ይህን ህንጻ ቤተ ክርስቲያን ስንጀምር በብፁዕ አባታችን አቡነ አብርሃም የባህር ዳር ሀገረ ስብከት ሊቀ ጳጳሳት መልካም ፈቃድ በቦታው ተገኝተው ያው እንድንሰራ ፈቃድ ሰጠው። በዚያ ቀጥለን የመሰረት ቁፈራ ተጀምሮ ስራው በመከናወን እዚያ ቀን አንስቶ እስካሁን ድረስ ያው በግንባታ ላይ ነው ያለነ። ይሄውም ገንዘቡም ወጩ በምእመናን ጉልበትና ገንዘብ ሀሳብ ተጀምሮ እዚህ ደረጃ ደርሶ ዛሬም በስራው ላይ አለነ። እዚህ በመቀጠል እንግዲህ እኔ የገዳሙ ጸሎት አባት መላከ ብስራት ቆሞስ አባ ገብረ ማርያም ስንሻው ነኝ። ሚዲያ ይጠቅማል፣ ሚዲያም ይጎዳልና የሚጠቅመውን ሚዲያ መርጣችሁ መመልከት ማየት ይጠበቃል። ይሄ በደብረ ብስራት ቅዱስ ገብርኤል የሰንበት ትምህርት ቤቱ የደብረ ብስራት የቅዱስ ገብርኤል ሰንበት ትምህርት ቤት ሚዲያ ነው። ሚዲያ በቅርብ አካል ላልተገኘ ሰው ባለበት ቦታ ለማድረስ ወሳኙ እንደሆነ ይታወቃልና ይህንን ሚዲያ እየተመለከታችሁና እየተከታተላችሁ አባል እየሆናችሁ የቤተ ክርስቲያኒቱን አስተምሮ እና እንዲሁም ደግሞ የህንፃውን አካሄድ በዚህ መመልከት እንደምትችሉ ሚዲያውን እንድትከታተሉ እንላለን። የገዳማችን የደብረ ብስራት ቅዱስ ገብርኤል የሰንበት ትምህርት ቤት ሚዲያ ታላላቅ ስራዎችን እየሰራ ያለ በዓላትን ህንፃው ቤተ ክርስቲያኑንም እንዲሰራ ብዙ መልካም ስራዎች እየሰሩ ያሉ ወጣቶች ናቸውና
ይህን ሚዲያ በመደገፍ ወጣቶችን በማጠንከር መልካም ስራ እንድትሰሩልን ሚዲያው ከዚህ በበለጠ ሌላ ስራዎችንም እንዲሰራልን አባቶች፣ እናቶች፣ እህቶች፣ ወንድሞች ከዚህ ሚዲያ ጎን ሆናችሁ እንድታግዙልን አደራ እንላለን። በመልአኩ በቅዱስ ገብርኤል ስም ማለት ነው። የሚቀጥለውም እንግዲህ የቅዱስ ገብርኤል ዓመታዊ በዓልም የሚቀጥለው አለ። የሰንበት ትምህርት ቤቱ የጽዋ ማህበራት፣ የጉዞ ማህበራት አሰሪ ኮሚቴው ሁሉ ርብርብ እያደረገ ነውና ያለ ታኅሳስ ገብርኤል እንደሚታወቀው ዓመታዊ በዓሉ እሁድ ቀን ስለሚሆን በዚሁ ተገኝታችሁ ህንጻ ቤተ ክርስቲያኑን ጎብኝታችሁ ትልቅ በረከት እንድታገኙ የመልአኩ የቅዱስ ገብርኤል ታኅሳስ 19 በሰላም በጤና ያደርስልን። ወጣቶቹን አጠናክሩልን። ሚዲያው ይጠንክር። ታላቅ ስራ እየሰሩ ያሉ ወጣቶች ናቸው። ሚዲያውን አባል አድርጉልን።